ቀጠልኩኝ በክብር ቀጠልኩኝ በቅባት ቀጠልኩኝ ብሎ አንድ ወንድም ሲዘምር ሰምቻለሁ። ዛሬም ስንዘምር ነበረ። በመልካም ወጣት ደማስቆ 2018 በክፈቻ ፕሮግራምና የአዲስ ኪዳን ካህናት ቤተክርስቲያን 10ኛ ዓመት የምስረታ ክብረ በዓል ዛሬ በድንቅ ሁኔታ እግዚአብሔርን በማመስገን ምስጋናውን በመናገር ተጀምሯል። ነገ ከ11 ሰዓት ጀምሮ ፕሮግራማችን ይቀጥላል። የነገው ቀናችን የታሪክ ቀን ነው። የአዲስ ኪዳን ካህናት ቤተክርስቲያን ከተመሰረተችበት ቀን ጀምሮ የመጣንባቸውን ጉዞዎች እንመለከታለን። ነቢይ ዳጊ ከአዳማ እንደዚሁም ደግሞ ይሳኮር ያገለግሉናል። እንጸልያለን። በክብርና በመንፈስ በቅባት ከፍ እንላለን። ከሁሉም አቅጣጫ ለምትመጡ ነፃ የትራንስፖርት አገልግሎት ተዘጋጅቷል። በ10 አቅጣጫ በፍጹም ለመቅረት ምንም አይነት ምክንያትና ሰበብ አይኖራችሁም ማለት ነው። እንዳትቀሩ። ወዳችኋለሁ፣ ጋብዣችኋለሁ። ፕሮግራማችን ዛሬ ጀምሯል። የሚጨርሰው የዛሬ ሳምንት እሑድ ከሰዓት በኋላ ነው። ወዳጅ ዘመዶቼ የሆናችሁ ላለፈው 10 ዓመት ለኔ አገልግሎት ለቤተክርስቲያናችን ፍሬያማነት ስትጸልዩ ስትተጉ የነበራችሁ ሁላችሁ ተጋብዛችኋል። በዚህ ጊዜ የሚገኘው ወዳጅ ብቻ ነው፣ ቤተሰብ ብቻ ነው፣ አጋዥ ብቻ ነው፣ ቀኙን የሰጠ ብቻ ነው። መልካም ጊዜ ይሁንላችሁ። ወዳችኋል። ቀጠልኩኝ በክብር ቀጠልኩኝ